የተያዝነውን የድንበር ላይ ግጭት አሁንም ሱዳኖቹ በተለያየ አይነት መልኩ በዚህ መልኩ ጎድተውናል ያሏቸውን የግብፁን አካል እያጋለጡ ነው ያሉት። አስወጥቷቸው የራሳቸውን ባለሀብቶች በማስፈር ልክ ሐላይብ ሸላቲን ላይ እንዳሰፈሩት ሁሉ በዚህ አይነት መልኩ እና በድንበራቸው ላይ ችግር እንደሌለ ፈጽሞ ሁልጊዜ ችግር ያለባት ሀገር ኢትዮጵያ እንደሆነች እርስ በርስ ማትስማማ እንደገና ደግሞ ከጎረቤቶች ሀገሮቿ ጋርም በሰላም የማትኖር እያሉ የሚገልጿት ኢትዮጵያ እንግዲህ የነሱ ድንበር በዚህ መልኩ ከሱዳን ጋር በተያያዘ ሐላይብና ሸላቲ ላይ ሁልጊዜ ውጥረት ውስጥ ናቸው። ከሐሚቲ ጋር በተያያዘ ዛሬ የምናቀርበው አንድ ፕሮግራም ውስጥ የምናየው ግልጽ የሆነ ችግር አለ። ሌላው ከሊቢያ ጋር በተያያዘ ሁልጊዜ ውጥረት ላይ ናቸው። የሲናው የታወቀ ነው። ከእስራኤል ጋር በካምፕ ዴቪድ ስምምነት ተወጥሮ ያለ ነው እንጂ ሁልጊዜ ውጥረት የነገሰበት ነው። በተለይ ከሐማስ እና ከሌሎች ሴሎች ጋር ደግሞ ተያይዞ በጋዛ ጉዳይ ላይ የግብፅ እጅ አለበት። ምክንያቱም አንዴ ከእስራኤል ጋር ትቆማለች፣ ሌላ ጊዜ ከፍልስጤኖች ጋር እንደቆመች ለማስመሰል የተለያዩ አንዳንድ ነገሮች ስታደርግ ይገኛል።